ሰላም የቻናላችን ቤተሰቦች ዛሬ ማታ የእንግሊዝ ፕሪሚየር ሊግ በታላቅ ግጥሚያ ይከፈታል። የባለፈው የውድድር ዘመን ሻምፒዮን አርሰናል ከ25 ዓመት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው በፍራንክ ላምፓርድ የሚመራው ኮቬንትሪ ሲቲ በኤሜሬትስ ስታዲየም ይስተናገዳል። ምሽት 4 ሰዓት ላይ ነሐሴ 15 ዛሬ የእንግሊዝ ፕሪሚየር ሊግ መክፈቻ ጨዋታ ነው። እናንተስ ምን ታስባላችሁ? በዚህ ጨዋታ ላይ አርሰናል ያሸንፋል ወይስ አዲስ አዳጊው ኮቨንትሪ ሲቲ በላምፓርድ የሚመራው ቡድን ያሸንፋል? ግምታችሁን አስቀምጡልን። አርሰናል ዋንጫውን ለመድገም በሚያደርገው ጉዞ በቅርብ ማንቸስተር ሲቲን 3-0 በማሸነፍ የኮሚኒቲ ሺልድ ዋንጫን በማንሳት በከፍተኛ ፍጥነት ላይ ይገኛል። አዲሱ የብራዚል አማካይ ብሩኖ ጊማሬሽና አዲሱ ግሪካዊ መስመር ተጫዋች ክሪስቶስ ዞሊስ በይፋ የመጀመሪያውን ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ይሁን እንጂ ተከላካዮቹ ዊሊያም ሳሊባና ዩሪያን ቲምበር በጉዳት ምክንያት ከዚህ ጨዋታ ውጪ ናቸው። በሌላ በኩል ኮቨንትሪ ሲቲዎች በሻምፒዮንሺፕ 97 ጎሎችን አስቆጥረው በበላይነት በማጠናቀቅ የሻምፒዮንሺፕ ሻምፒዮን በመሆን ከሩብ ክፍለ ዘመን በኋላ ተመልሰዋል። በፍራንክ ላምፓርድ የሚመራው ስብስብ በ130 ሚሊዮን ፓውንድ በላይ ዝውውር ወጪ በማድረግ አዳዲስ ተጫዋቾችን ቢያስፈርሙም ዋና የጎል አዳኛቸው ሃጂ ራይት በጉዳት አለመኖሩ ትልቅ ፈተና ይሆንባቸዋል። ይህ ተጠባቂ ጨዋታ ማን ያሸንፋል? ግምታችሁ በኮሜንት ላይ ጻፉልኝ። ቻናላችንን ሰብስክራይብ